አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የቻናል ሚዲያ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያደርግልን። ወዳችሁና ፈቅዳችሁ ለምታዩ የኢትዮጵያን በሙሉ ሰፖርት የምታደርጉኝ ሰዎች በሙሉ እናመሰግናለን። ዛሬ እንግዲህ በጣም ጥሩ ወሳኝ ለህይወታችሁ ጥሩ መርህ የሚቀይር ነገሮች እነግራችኋለሁ። ትጠቀሙበታላችሁ፣ ትወዱታላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ቤተሰብ ትሆናላችሁ። በቶሎ በህይወትህ የሚለውጡ ልምዶችን ነው የምናገረው። እንግዲህ ብዙ ጊዜ ህይወታችን አንድ አይነት ተመሳሳይ በሚሆንበት ሰዓት እኛ ለውጥ ማድረግ አንችልም። አስተሳሰባችን ለውጥ፣ አኗኗራችን ለውጥ ማድረግ ስለማይችል ከነዛ ውስጥ ወሳኝ የሆኑ 5 ነጥቦችን ቶሎ እነዚህን ልምዶች ካጋበታችሁ ቶሎ ብላችሁ በህይወታችሁ ውስጥ ለውጥ እንደምታመጡ ነው የምነግራችሁ። እንግዲህ አንደኛ የህይወት ለውጥ መጀመሪያ ሳይነጋ በፊት ቀድመህ ንቃ። ጧት ንቁ የሆነ ሰው ለስራ ዝግጁ ነው፣ ለምግብ ዝግጁ ነው፣ ለነገሮች ሁሉ ዝግጁ ነው። አእምሮ የነቃ ስለሆነ ለመጻፍም ለማንበብም ለመስራትም ዝግጁ ነው። ጧት ስትነሳ ዝግጁ ሆነ። በተለይ ጸሎት ስታደርግ፣ ዱዓ ስታደርግ ያንን ነገር ቶሎ ተቀባይነት ብዙ ጊዜ ካካበዳችሁት ያኔ ካካበታችሁት ብዙ ጊዜ በህይወታችሁ ላይ ጸሎት ካደረጋችሁ፣ መጽሐፍ ካነበባችሁ፣ ስራ ላይ ከሆናችሁ ህይወታችሁ ቶሎ ፋንታስቲክ ወይም በቶሎ በአጭር ጊዜ ትቀየራል ማለት ነው። ሌላው ደግሞ ሁለተኛ ከመተኛት በፊት ነገ የምሰራቸውን ነገሮች 3 ነገሮች በወረቀት ላይ አስፍሬ ወይም አስፍር። ምክንያቱም ለምሳሌ ጧት ተነስቼ ቤት አጸዳለሁ፣ ከቤት በኋላ ምሳ ሰራለሁ፣ ከምሳ በኋላ ጥናት አጠናለሁ፣ ወይም ቁርአን ቤት እሄዳለሁ፣ ወይም ትምህርት ቤት እሄዳለሁ፣ ወይንም ዘመድ ጋር እሄዳለሁ ብላችሁ የሆነ እቅድ ካቀዳችሁ በዛ እቅዳችሁ መሰረት ዝነፍ የማትሉ ከሆነ ይሄም የህይወት መርሃችሁ መቀየር ትችላላችሁ። ምሳሌ እናንተ ጧት ተነስታችሁ ሴቶች ወጥ መስራት ካለባችሁ ካሰባችሁ፣ ልብስ የምታጥቡ ከሆነ ደግሞ መሄድ ካለባችሁ ይሄ ነገር እየተስተጓጎለ የምታረጉትን ነገር እንኳን ራሱ ምንም እንደምታረጉ ልትረዱት አይገባም፣ አትችሉም ማለት ነው። ስለዚህ ብዙ ጊዜ ሰዎች በኑሮ ዘይቤ አንዳንድ ጊዜ ምን አለ መሰላችሁ፣ አሁን ቤተሰብ ራሱ እኔም ብዙ ነገር የሚመክረኝ አለ። እሺ ብዬ አሁንም የሚቀጥለው አመት እዛው ቦታ ሆኜ ስገኝ ምንም ለውጥ ሳላመጣ ከቀረሁኝ ቤተሰብ ያዝናል፣ እኔም ራሴ አዝናለሁ። የበፊት የተመከርኩትን ብቻ ሳይሆን ምን ሰርቻለሁ፣ ምን አሻሻልኩኝ፣ እንደውም ዛሬ ምን ተማርኩኝ፣ ምንስ ተሳካልኝ ብዬ ራሴ መፈተሽ ያስፈልገኛል ማለት ነው። ዋናው ይሄ ነው። ደግሞ አብዛኛውን ጊዜ በቃ ሳትጠየቅ እውቀት አትስጥ። እውቀት መስጠት ጥሩ ነው። ብዙ ጊዜ ግን ካወራህ ለፍላፊ ምናምን ስለምትባል ራስህንም መጠበቅ ያስፈልጋል። ቀጣዩ እንቅስቃሴ ምን እንዲያውቅ አትፍቀድ። ቀጣዩን እንቅስቃሴህን ለማንም እንዲያውቅ አትፍቀድ። አዎ ለምሳሌ ይሄ ነገር በህይወቴ ላይ ተጽዕኖ አምጥቷል። ነገ እንዲህ አደርጋለሁ ብዬ በተናገርኩበት ሰዓት ሰዎች እየከለከሉኝ፣ ሰዎች እያስፈራሩኝ ስለሆነ ብዙ ጊዜ እኔ የምሰራውን ስራ አልናገርም። ገንዘብህን ለማግኘት የተለያዩ ጅረቶችን ተሻገር። ማንኛውም ገንዘብ የሚያስገኝ ነገር ላይ ምንም ሆነ መስራት እንዳለብሽ ወይም እንዳለብህ እናገራለሁ።
የማንንም ፍላጎት አትሁን፣ የአንድ ሰው ምርጫ ብቻ ሁን። ለምሳሌ የሰው ልጆች ፍላጎት በተለያየ ቦታ ብዙ ፍላጎቶች አለ። ግን ምርጫችሁ የምትወዱት ሰውና የምታምኑትን ሰው ቢሆን የተመረጠ ነው። ሁሉንም ሰው ለማስደሰት አስፈላጊ አይደለም። አዎ ይህም በህይወቴ ላይ እኔ ተጽዕኖ አሳድሮብኛል። የሰው ፍላጎት ለማስደሰት ህይወቴ በጣም ተጎትቷል። ህይወቴ ተበላሽቷል። ሰውን ራሴ ተደስቼ ሰውን ያስደሰትኩ የመሰለኝ እናንተ ያረኩትን ነገር ብነግራችሁ በጣም አሁን ላይ ዜሮ ሁን ያለው በገንዘብም በእውቀትም ያቺ ሰው ናት ተብዬ ያው ጥሩነቴ ቢነገርልኝም ግን የሰውን ፍላጎት እኔ እነሱ ሳይሆን እኔ ስላደረኩት ተደሰትኩበት እንጂ ብዙ ዋጋ ከፈልኩበት እንጂ የሰው ፍላጎት ዛሬ ብታስደስቱት ነገ ደግሞ ሌላ ስለሚሆን የሌላውም ሌላ ስለሚሆን አብዛኛውን ሰው አስደስታለሁ እያላችሁ ህይወታችሁን ደፋ ቀና ለምትሉ ሴቶች ከአሁኑ ተቆጠቡ። ላለው ለዛሬ የቻናል ሚዲያን ሰብስክራይብ ላይክ እያደረጋችሁ በሰላም በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።